ቡርቴ እሳት አለ የለም በቃ ላቀጣጥላ እስኪ ተው ጸጉሬ ይበላሻል ተው እይ ልጅ ገባም እንዴ ሲስተላው በእግዚአብሔር አንቺ ተነሽና ምሳስጭ ጭራሽ ማንቻለ ራስ ተነስቶ ወሰድሽ አልሰጠም እኔ አንስቼ ልብላ አዎ ራስ አንስተ ብላ ከቢ ልቀቀኝ እኔ አንስቼ ልብላ ወይ አንተ ልቀቀኝ አንተ በግ ሄሌኒ ፍቅር እና እንዴት ነህ? ትንሽ ስትረስ በዛብኝና ስቲም ገባው። ትንሽ ጭሱ ማለቴ እንፋሎቱ ብላ ቢት ቢጠርክሽበት አንተ በኔ ቅምጥል ቀለክ እሰይ ወይኔ አለቀሽም አለቀሽም ይዝሻለሁ እሺ አሳይሻለሁ ሰራውልህ በሉ መጣሁ እሺ እሺ ማዘራው ቶሎ ነይ እሺ እሺ ፀሐይ ልሞቅበት ነው ወንበሬ ላይ ማንም ሰው እንዳይቀመጥ ተይ እንጂ ፀሐይ ልትሞቂበት ነው ማንም አይቀመጥበትም ቀልደኛ waga 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 bukan muntu ko muntu ni labetane donde wali wa bado ben ወይኔ ገድልሻለሁ ማርያ አሁን ሸምሱ ላይ ያለብኝን ዕዳ ሁሉ ትከፍልልኛለህ ኧረ እባክሽ ገደል ግቢ 5 ሳንቲም አልከፍልም አትከፍልም አዎ አልከፍልም እሺ ጠብቀኝ ማርያ ወንድ ነሽ አንድ ጠብተው አይንከኝ ጭራሽ አንቺ አሁንስ ትከፍላለህ ወይስ ልድገምህ አንቺ ቆይ እሺ ከፍልልሻለሁ ብልጦ እከፍልሻለሁ ስላልከኝ ማምን መሰለህ ለራሳቸው ላቶ ሸምቱ ደውለህ እንደምከፍልልኝ ትነግራቸዋለህ ሄሎ ሸምሱ ኬቢ ነኝ የማርያም ብድር እኔ ከፍለዋለሁ ሰራችልኝ አሁን ፍቺ እፈታለሁ ከየት አምጥቼ ነው የምከፍለው ወንድምሽ አይደለም አታስቢልኝ ስራ ስለሌለኝ ነው እንጂ ላንቺ ለአንድ ወቲ ለማድረግ መሰለሽ ወንድሜ ያንጎ ያለ የምን ስራ የለኝም ነው እነሻሉም ይያሉኝ ነበር እሱ ነገር አሪፍ ነው እንዴ ወንድሜ ያንጎ እኮ ከ30 ሀገራት በላይ ኦፕሬት የሚደረግ ድርጅት ነው አሁን ደግሞ አዲስ የቦነስ ስርዓት ጀምረዋል ምን አው ሁለት ገቢ ከያንጎ አንደኛው ከከስተመር አንደኛው ደግሞ ከያንጎ ፕሮ ቦነስ በ20 ጉዞ እስከ 6700 ብር ታገኛለህ ደግሞ ወንድሜ ሁሌም አንድ በር ሲዘጋ አንዱ በር እንደሚከፈት አስብ ደሞን ያቃጣይ ወህተ ሁሌም ወዳለ ሁሌም ከጎነ ነኝ ደሞ እሺ ለውጭኝ ራስሽ ምትሰጭኝ አተፈለው ናስቲ ካርድ ግዛ ሰብሳቢ በታኛ ባላምስ አፍጥሮሽ ዱርዬ ብሎ አስወሪ ገጋሚ የሙል ፈላህ ብቻ ካርድ ለመግዛት ይሁሉ ሰዓት አረ ብዙ በዝቷል ከዚህ በኋላ እኔ ያደረኩን ታረጊና በጥፊ ነው የምልሽ እሺ ወንድ ነህ ጫፌን ትነካኛለህ አንቺ ያምሻል እንዴ ያምሻል ወይ ካሁን በኋላ ተሳስተሽ እንዳትሳፈጪኝ ይቅርታ እሺ ከዚህ በኋላ ተሳስቼም አላናገርህም አልፈልግም ጥንካሬ
ጥንካሬ አይሸመት ልብና አየሻታች ስታረግብኝ ደሞ ጀለሴ ኮነ ተደብቆ የቀረጻት ደሞ ሳታፍር ፍቅር ዳቦ አይገዛ ምናምን ትለኛለች። ላንቻ አንዲ ማውራው እኔ ደግሞ አንተ መስማት አልፈልግም። ካንተ ሁሉ ጌም ይሻለኛል። አንተ ያለ ስስት ትመተኛለህ። አትወደኝም። በሁሉ ጌም እየተጫወትኩ ግን ገንዘብ አገኛለሁ። ጌሙ እንዳንተ ውለታ ቢስ አይደለም። 1000 ብር ዲፖዚት አድርግ 500 ብር ቦነስ ይሰጠኛል። ለጓደኞቼ ሳጋራ ጌሙ ሲጫወቱ 100 ብር ይሰጠኛል። እሺ የት ነው ማገኘው? ቴሌግራም ላይ ታገኛቸዋለህ። ሊንካቸው ባዮ ላይ አለ። ቺታ አረገችብኝ ምናምን ብለህ ከምታለቃቅስ ብር ሰርተ ተለወጥ። እሺ ይቅርታ። ባንቺ አታኩርፊ። ያሳለፍኩት ከዚህ በኋላ ግን ብትሞት እንዳትመታኝ። እሺ አልመታሽም። የተራብኩት ልዋጭ ያበደ ቃልና እንደ ሁሌው ያበደ ሹዳ ነው። ስንት ላለ ቆያሊው አረባክ ጸዴ ሹዳ ነው። ወር እንኳን አላረጉ 350 ይመችሻል? አረ ምን እሺ፣ እሱ እኮ 3500 ነው የገዛው። ሲጀመር እንደዛ ይሆንም እያልኩ አንተ እኮ ነው ጥፋተኛ። ደግሞ ትከራከረኛለህ እንዴ? ወይኔ ወንድሜ ካለበት አይብስም። 5 ጥቁር ተወስዷል። አምጪው ዛሬ ደግሞ የትኛው የቤት ዕቃ ይሆን የሸጥሽው? እማዬ እኮ የድሮ ጫማዎቿንና ልብሶቿን ሽጪ ብላኝ ለዛ እኮ አይደል? እስቲ ሊየው። አረ ወንድሜ ደክሞሃል። ባይሆን ምሳል አቅርብልህ። ብታይ በጣም የምወደው ወንድሜ ነው። አንዳንድ ሰዎች ግን አይገርሙም? ውሰደው ሲባሉም አይገባቸውም። ሂጂ ወደዛ። የሆነ መረጃ እያስተላለፍሽ ነው አይደል? አይደለም። አንዳንድ ሰዎች ግርም አይልህም? ማዳበሪያ ውስጥ ከቶ ብር ከፍሎ አልሄድም ሲል አንተ አትሄድም እንዴ? ቆይ እንዴ ጫማዬ ላንተ ይቅርታ። እሺ አንቺ ማርያ አንቺ ማርያ እማዬ ልጅሽ የሆነ ነገር ጀምራለች። ጭራሽ ጫማዬ ሲሰጠው ነው ያስኳት። ምን አስካለም ያለችው እውነት ነው ማለት ነው? እቺ ባለጌ አንቺ ማርያ። አቤት። ይሄ ላይሽ ላይ የከመርሽው ከእኔ ያመጣሽው? አረ እማዬ ኤልሳ ናት የሰጠችኝ። ከዝንጥ ሂውማን ሄር ነው የገዛችው። እሷ በፌስቡክ እና በኢንስታግራም ነው የምታውቃቸው። እኔ ግን ቲክቶክ ላይ ፖስት ታረግ ልጅቷን አውቃታለሁ። በጣም ጸዴ ጸጉር ነው ያላቸው ነው የምልሽ። እና ደግሞ ጋራንቲ ያላቸው። አያምርም ነው እንዴ? ቆንጆ ነው እኮ። እናንተም ደግሞ እንደዚህ ዝንጥ ፍክት ማለት ከፈለጋችሁ ዝንጥ ሂውማን ሄር አለችላችሁ። ይሄ 2 ፒስ 18 ኢንች ፒክሲ ሄር ነው። በጣም ያበደ ጸጉር ነው የምታመጣው። ቼክ አድርጓት። እዚህ ጋር ቁጥሩ አለ። ወንድሜ እማዬ እኮ ስጋ አማረኝ ስትል እሱን ልገዛላት ብዬ ነው። በጣም ይቅርታ። እሺ